ባቡር የለም። ምን ነበር? ምን እናቱን ማለት ማዘሯን አገታችኋት? ሄሎ ለሊ ሄሎ ለምስፍኝ ቤኪ እነማን ናቸው? አንቺ እንዳክትሽ ያዘዙኝ አክስትሽ ሰዎች ናቸው። ማለት አብሬያቸው እንድሰራ ማለት ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ምን ብሎሽ ነው? ቤኪ ማዘሯን ወሰዷት። ምን? አዎ አንድ የአደይ ድራማ ፋሚሊዎች የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ አደይ ድራማን እንዴት አያችሁት? እንግዲህ በጣም የሚገርም አካሄድ ነው የሄደው። በጣም የሚደንቅ አካሄድ እንዳያችሁት የምርኔ በጣም ነው የተመቸኝ እውነት ለመናገር እንግዲህ ማዘሯ ታግታለች። የሌሊ አክስት ባቡሬ እያስጨነቀችው ነበር። እንግዲህ አልታዘዛት ሲላት ያው አግታታለች ማዘሯን እና ቀጥታ ለሌሊ ነው የደወሉት። ሌሊ በጣም ነው የደነገጠችው ስትሰማና ለባቡሬ ነግሯለች። ባቡሬ በጣም ነው ክው ያለው። ምን የሚከሰት ይመስላችኋል? ምን የሚፈጠር ይመስላችኋል? ባቡሬ አሁን ቀጣይ እርምጃው ምንድነው የሚሆነው? አሁን በዚህ ጊዜ ወደ ሌሊ ቀረብ ብሎ ሌሊን ማስታመም፣ ለሌሊ ደስታ መስጠት፣ ተስፋ መስጠት ምናምን ሲገባው ሌላ ችግር፣ ሌላ ጭንቀት ገጥሞታል። እንግዲህ ምንድነው የሚያደርገው? በሌላ በኩል ደግሞ ዛሬ ዴቭ እና አደይ አብረው ሲያወሩ ነበር፣ ወክ ሲደራረጉ ነበር ምናምን ነገር ነበርና ድንገት ዶክተሩ መጥቶ ነበር አጠገባቸው ቆሞ አደይ ልሸኝሽ ምናምን ሲላት ዴቭ ነቀለ እንዴት እንደዚህ ትላለህ? ካሁን በኋላ ቀና ብለን እንዳታያት ምናምን ብሎ ዝቶበታል ሁላ። ከዛ ነው ይቅርታ ምናምን ብሎ ነው የሄደው። ከዛ አደይ ስትስቅበት ነበር። መቅናት ጀምረሃል አለችው። መቅናት ጀምረሃል ዴቭ ምናምን ስትለው ነበር። ብቻ ቆሌው ነው የተገፈፈው ዶክተሩ፣ ቆሌው ነው የተገፈፈው። የታባቱ ነው ያልኩት። ግን ዶክተሩ በጣም ጥሩ ሰው ነው ለመናገር። መጀመሪያ ማጣራት ነበረበት። እሱም እንደዛ ነው ያለው። መጀመሪያ ማጣራት ነበረብኝ ነው ያለው እና ዶክተሩ ጸባይ ሰናይ ሰው ነው በነገራችን ላይ። ብቻ ሳያጣራ እንደዚህ አይነት እርምጃ መራመዱ ነው መጥፎ የሆነው እንጂ ዶክተሩ በጣም ጥሩ ሰው ነው። እንግዲህ ዳኒ ደግሞ እና አሹን አጃጅሎ ወደ ውስጥ ገብቷል። ፍቅር መኝታ ቤት ድረስ ገብቷል። በር ገብቶላት ሁላ። አሁን እንግዲህ ከዛ እንዴት አድርጋ ነው የምታስወጣው? ውጣልኝ እያለችው አሁን ከዚህ ቤት ውጣልኝ። እሱ ደግሞ ያው አሹ በር ላይ ስላለ አናቴን በዱላ ቢፈልጠውስ እያለ ነው። አሹ እውነትም ከያዘው አናቱን ይፈልጧል ብዬ አስባለሁ። እናንተ ምን ታስባላችሁ? እንዴት አድርጎ ከዛ ቤት ሊወጣ ይችላል ዳኒ? በምን ቀመር፣ በምን ሂሳብ፣ በምን ሰሌት ከዛ ቤት ይወጣል ብላችሁ ታስባላችሁ? በምን ሰሌት እስቲ እንዴት ይወጣል ብላችሁ ታስባላችሁ? እስቲ የአደይ እናት ደግሞ አደይን ለዴቭ አልደርም በቃ ብዳለች። ምን ሴትዮዋ ምን ሆና ነው? ይህ እኮ ያለቀ ጉዳይ ነው። ያለቀ የተጨረሰ አደይና ዴቭ ተስማምተው የጨረሱት ጉዳይ እኮ ነው። ወረቀት ላይ መፈራረም ብቻ ነው የጨረሰው እንጂ ጨርሰውታል። እናትየዋ ግን ጭራሽ አልሰማማለች። እንደውም አባትየው አሁን ጥሩ ሰው ነው በዚህ ጉዳይ ሲታይ። እሷን ለመዳር ሽር ጉድ እያለ ነው። እናትየዋ ግን ትገርማለች፣ በጣም ትገርማለች። እነሱ የጨረሱትን ነገር እሷ ማናት የምትከለክለው? ምንድናት እሷ? ብቻ እስቲ ቀጣይ ክፍሎች ላይ ይፈጠራሉ ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን እንዳይዘነጋ